ለብዛታችን ጥያቄ ሆኖ የቀረው የኮመንት ቦታ በቅድም ክፍት የነበረ በመሃል ይዘጋል። የሚዘጋ ምክንያት የዩቲዩብ ችግር ነው ወይስ የኛ የራሳችን የምንሰራው ቪዲዮ ነው ወይስ የኛ የምንነካውበት ነገር ሳናቅ የሆነ ቦታ ገብተን ነው ወይስ ምንድነው የሚለው መፍትሄ ይዤ መጥቻለሁ ማለት ነው። ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦቼ የበሻሻ ዩቲዩብ ማን ያለው እግዚአብሔር ይመስገን ጠፍቼ ነበረው። እንግዲህ ይቅርታ። ዛሬ ደግሞ ኮመንት የተዘጋው ቦታ በመሃል ይዘጋል፣ ግን ሁለት ጊዜ ሰርቻለሁ ይሄ ቪዲዮ ላይ ማለት ነው። የኮመንት መጀመሪያ ክፍት አልነበረው እንዴት አርግተን እንደምንከፍትና ለምንድነው የሚዘጋው የኮመንት ቦታ የሚል መፍትሄ ይዤ መጥቻለሁ ማለት ነው። ላይክ ሼር ኮመንት እያደረጋችሁኝ አበረታቱኝ፣ ከኔ ጋር አብሮ ቆዩ ማለት ነው። ቤተሰብ ያሉናችሁ ቤተሰብ ነው፣ ቤተሰብ የነበራችሁ ደግሞ አበረታቱኝ ማለት ነው። ቀጥሎ ወዴት እንሄዳለን? ወደ ዩቲዩባችን እንገባለን። ኮመንት የሚዘጋበት በምን ምክንያት ነው የሚዘጋው የሚል ነው። ግን በመጀመሪያ ዝግ ነበር፣ ክፍት ነበር፣ በመሃል የሚዘጋው ምክንያቱ ምንድነው የሚለው ነው። ሚድ yes mid for kind የሚለውና no it is not mid for of kind የሚለውን ማስተካከል አለብኝ ማለት ነው። ሁላችሁም እንግዲህ ዩቲዩባችን በመሃል ቪዲዮ ሰርተን ወን ኮሜንት ሰጥቶ ቪዲዮ ሰርተን በመሃል እኛ ሳናቅ ይዘጋል ማለት ነው። የሚዘጋው ምክንያት ደግሞ አንደኛው ይሄ ነው ማለት ነው። ይሄ ማስተካከል አለባችሁ። ልክ ቪዲዮ ለቃችሁም ይሄ ነገር ይጠይቃቸዋል። ይሄ ነክታችሁ ማስተካከል አለባችሁ። ልክ ሊቪ ገብታችሁ ከወጣችሁ በኋላ ኮሜንት ላይክ ተሰጥቶ ካለቀው በኋላ ቆይታችሁ ራሱ በመሃል ይዘጋል ማለት ነው። ለምን ኮሜንት ቦታ የሚዘጋው? አንደኛ ነገር ይሄ no it is not kind for kind የሚለውን ነክታችሁ ሴፍ ማድረግ አለባችሁ ማለት ነው። እንግዲህ የኔ ቪዲዮ ከተመቻችሁ ላይክ ሼር ኮሜንት ማድረጋችሁን አትርሱ። እስኪ ላሳያችሁ ማለት ነው። ወደ ዩቲዩብ ገብቼ ጥያቄም ካላችሁ ጠይቁኝ፣ አባራታቱኝ ማለት ነው። እስኪ ወደ ዩቲዩብ ሊገባና ላሳያችሁ። ልክ አሁን ወደ ዩቲዩብ ነው የሚሄደው ማለት ነው። እዚህ ፕሮፋይል የራሴን ፎቶ ያለችበት ቦታ ነክቼ ዩር ቻናል የምትለውን ነካታለሁ። ከዛ ቀጥሎ ቪዲዮ የምትለውን ነካታለሁ። መጀመሪያ ግን እንትን ውስጥ ስቱዲዮ ውስጥ መዝግባት አለብኝ። ይቅርታ ስቱዲዮ ውስጥ ከገባችሁ በኋላ እዚህ ጋር ዲሽ ቦርድ ላል እናንተ ኮንታንት የሚለው ላይ አርግታችሁ የእናንተ ቪዲዮውን ኮንታክት የሚለውን ነክታችሁ እንደዚህ ቼክ ማድረግ አለባችሁ ማለት ነው። እዚህም ብላችሁ እዚህ ጋር ቁጥር የተጻፈው አለ፣ ስንት ኮሜንት እንዳለ እንደዚህ ቼክ ማድረግ ትችላላችሁ። የተዘጋበት ቦታ ሲጀመር 00 ብሎ ነው የሚመጣው ማለት ነው። እስኪ ዝም ብዬ ታች ሊወርድና ኮሜንት አልተሰጣበት ቦታ ሂጄ አሁን ይሄ አልተዘጋም ግን ከፍቻለሁ። እስኪ ላሳያችሁ። ይሄ ቪዲዮ መሃሉን ከነካችሁ በኋላ እንደዚህ እዚህ ጋር ይመጣል። ከዛ የስክሪፕቶ ምልክት እትነኩና ከዛ ቀጥሎ ኮሜንት ከተዘጋባችሁ ይሄ ኮሜንት የሚለውን ነክታችሁ ኦል ቪዲዮ እዚህ ጋር ነክታችሁ ትከፍታላችሁ ማለት ነው። ይሄ ላይ ማድረግ አለባችሁ። ይሄ እንደዚህ ባዶ ወረቀት መሆን አለበት። ከዛ ወደ ኋላ ተመለሱና ሴቭ ትላላችሁ። እኔ ግን ዛሬ የማሳያችሁ ይሄ ነው። ይሄ እዚህ ጋር
አድ ቱ ፕላስቲክ ላል ርዕሱ ስር ማጣፍ ማለት ነው። ይሄ ደግሞ ኖ ኢትስ ኖት ሚድ ፎር ካንዲ የሚለውን እኔ ሞልቻለሁ ማለት ነው። ሞልቻለሁ ግን እንዴት እንደሞላው ላሳያችሁ። እናንተ ይሄ ወይን ባዶ ሁለቱም ባዶ ሆኖ ሲመጣ ጊዜ ወይን ደግሞ ባዶ ሆኖ ይመጣል ወይን ደግሞ እዚህ ሁለተኛ ላይ የተሞላው አንደኛ ላይ ተሞልቶ ይኖር ይችላል። ምን ማድረግ አለባችሁ? ይሄ ዩቲዩባችሁ ይላል ዩቲዩባችሁ ህፃናቶች ይከተላል ዩቲዩባችሁ ህፃናቶች ይሰራሉ ወይ ከ18 አመት የሆኑ በታች ነው የሚጠቀመው ዩቲዩባቸው ማለት ነው። እንግዲህ የዩቲዩብ ህግ ከባድ ነው። ዩቲዩባችን ስንሰራ ህፃናቶቹን ማስገባት የለብንም፣ ጥንቃቄ ማድረግ አለብንም። በዚህም ይሄ የኮሜንት መፍትሄ ብቻ ሳይሆን ስለ ዩቲዩብ ህግ ራሱ በዚሁ ትማራላችሁ ማለት ነው። ይሄን ማሙላት አለባችሁ በመሃል እንዳይዘጋ። አንዳንዴ የኮሜንት ሰዎች የሰጡን ኮሜንት ራሱ አብሮ ይጠፋል ማለት ነው። እኔ እንደዛ ነገር ገጥሞኝ ስለነበረው ነው። ሁላችሁም ይሄን ማስተካከል አለባችሁ። የእናንተ ቪዲዮ ላይ ሄዳችሁ አስተካክሉ፣ ጥቅም አለው። በመሃል ሁሌ ቼክ ማድረግ አትችሉም። በቀን ቼክ ማድረግ አትችሉም። የትኛው ነው ተዘጋው የትኛው ነው አልተዘጋ ብላችሁ ግን እሱን ለመከልከል ወይም ደግሞ የህፃናቶቹ ኖ ኢትስ ኖት ሚድ ፎር ካንዲስ የሚለው ላይ አርግታችሁ ወደ ኋላ ተመለሱና ከዛ እዚህ ጋር እኔ ሴፍ አርጌ ስላለው ነው ሴፍ የምትል በአግሪን የሆነችው ትመጣለች። ሴፍ ማድረግ አለባችሁ ማለት ነው። ኮሜንትም ከተዘጋ ኮሜንት መክፈት አለባችሁ። ቪዲዮዬ ከተመቻ ሼር ላይክ ኮሜንት እያረጋችሁኝ አባራታቱ። ይሄን አላስተካከላችሁ ልጆች አስተካክሉ። በዚህ የዩቲዩብ ህግ ነው ማለት ነው። የግድ ዩቲዩባችን ስንሰራ የዩቲዩብ ህግ ጠብቀን ቪዲዮ መስራት አለብን። ዩቲዩብ ከኛ የሚፈልግ ነገሮች ሞልተን መጓዝ አለብን ማለት ነው። ቅድም ክፍት ነበር አሁን ለምዘጋ ብላችሁ ብዙ ልጆች ትጠይቁኛላችሁ ማለት ነው። ግን ይሄን የዩቲዩብ ህግ ጠብቀሽ ወይን ጠብቀክ መጓዝ አለብን ማለት ነው። ሁላችንም የዩቲዩብ ህግ በጣም ከባድ ነው። ይሄ ተዘጋ ማለት ዶላር እየቆጠረልሽ አይደለም። አንደኛ ሰዎች ያንቺ ቪዲዮ አይቶ ደስ ካሉ ኮሜንት መስጠት አልችሉም። ቪው ሰዓት ይሄ ብቻ ነው እንጂ በዶላር በኩል ራሱ አይቆጥርም ማለት ነው። ለምን ተዘጋ ማለት ነው? ለምን የዩቲዩባችን ህግ ጠብቀን መጓዝ አለብን። እስኪ እኔ ዝም ብዬ ላንሳው እቺን እዚህ ጋር አርገው ከዛ ወደ ኋላ ልመለስ ሴቭ ይላል ማለት ነው። እኔ ግን ይሄ ላይ ሴቭ ማድረግ አልፈለኩም። yes it is no kind የምትሉን ሴቭ ማድረግ አልፈለኩም። እዚህ ላይ የነበረው እዚህ ጋር ነው። ህፃናቶቹ ዩቲዩብ አይጠቀሙም። አንቺም ቢሆንም አንሶ ቢሆንም ከዩቲዩብ መስራት የሚችለው ከ18 አመት በላይ የሆኑ መሆን አለባቸው። ህፃኖቹ መስራት አልችሉም ማለት ነው። የዩቲዩብ ህግ ጠብቀን መጓዝ አለብን። ዩቲዩባችን ስንጠቀም ራሱ ህፃናቶቹ አታስገቡ ይላል ማለት ነው የዩቲዩብ ህግ። እና የዩቲዩብ ህግ ጠብቀን መጓዝ አለብን ማለት ነው። እዚህ ጋር ብዙ ነገሮች ማስተካከል ትችላላችሁ። ፑብሊክ ላይ ማድረግ ብዙ ሰዎች ጋር እንዲደርስ የኛ ቪዲዮ እዚህ የዶላር ምልክቱ ኦን መሆኑን ህፃናቶች አይደሉም የሚጠቀሙት። እዚህ ጋር ደግሞ አድ ቱ ፕላስቲክ ማለት ርዕሱን ከስር ማጣፍ ማለት ነው። ቴጊዝ ካጎሪቲ ኮሚኒቲ የሚሉን እነዚህን ራሱ ማስተካከል ትችላላችሁ ማለት ነው። በጣም ቀላል ነው ማለት ነው። ሁላችሁም አስተካክሉ። ቪዲዮ ሼር ላይክ እያረጋችሁኝ አባራታቱኝ ማለት ነው።
ሌላ ጥያቄም ካላችሁ ጠይቁኝ ማለት ነው። የዛሬ ቪዲዮን ይሄን ይመስላል። ይሄ ኖት ከሚድ ፎርኪ አንድ የሚለው አርግተን ማስተካከል አለብኝ። ሌላ ጊዜ በሌላ ቪዲዮ እስከሚመጣ ድረስ ባይ ባይ። ሼር ላይክ እያደረጋችሁኝ አበረታቱኝ ማለት ነው። ጥያቄም ካላችሁ በኮሜንትም በውስጥም ቢሆንም ጠይቁኝ። የከበዳችሁ ነገር እኔ የሚችለው ወደ ኋላ አልልም እረዳችኋለሁ ማለት ነው። አዳዲሶች ልጆች ዩቲዩብ እየከፈታችሁም ቢሆንም ከፍታችሁ የሚጠቀሙትም ቢሆንም የዩቲዩብ ያኔ ያወቁት ነገር በራሴ የተጠቀምኩት ነገር ለእናንተ መናገሬ ወደ ኋላ አልልም ማለት ነው። መቼም ሌላ ጊዜ በሌላ ቪዲዮ እስከሚመጣ ድረስ ባይ ባይ።